በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በአምላካችን በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር ስም ይህንን ቃል እንድንሰማ የፈቀደ አምላካችን ነው። እግዚአብሔር ስሙ ይክበር ይመስገን። እንግዲህ ዛሬ እንደ አምላካችን እንደ እግዚአብሔር ፍቃድ በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 እስከ 9 ያለውን ገጸ ንባብ አንስተን የአምላካችንን የእግዚአብሔርን ቃሉን እንማማራለን። እንግዲህ በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 እስከ 9 ላይ ሳይታክቱ ሳይጸልዩ ሳይሰለቹ ለሚጸልዩ ሰዎች እግዚአብሔር አምላካችን ይፈርድላቸዋል በሚል ርዕስ ነው የምንማረው። ሳይታክቱና ሳይሰለቹ ለሚጸልዩ ሰዎች እግዚአብሔር ይፈርድላቸዋል ይላል። በዚህ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት ነው። ተግተን ለምንጸልይ ሰዎች ከመከራ፣ ከስቃይ፣ ከችግር እግዚአብሔር አምላክ ለምንቸገር ሰዎች እሱ እንደሚፈርድልን የሚያስገነዝብ ትምህርት ነው። ታዲያ ክርስቶስ በምሳሌ ሲያስተምር እንደዚህ ብሎ አስተማረ። ሳይታክቱ ዘውትር ሊጸልዩ እንደሚገባቸው በምሳሌ ይነግራቸዋል። በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ ይላል። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ ስናነብ እንደዚህ ነው የሚለው። እንግዲህ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበርና ታዲያ በዚህ ሰዓት አንዲት መበለት ወደዚህ ዳኛ ዕለት ዕለት ትመጣለች። ለምንድን ነው የምትመጣው? እውነተኛ ፍርድ ፍለጋ ወደዚህ ዳኛ ዕለት ትመጣና ትዘበዝበዋለች። ታዲያ ይህ ሰው እንግዲህ ዕለት ዕለት ስለምትዘበዝበው ለዚች ለመበለት እንዲህ አላት፣ እግዚአብሔርንም ባልፈራ ሰውንም ባላፍር ይቺ ሴት ቀን በቀን ስለምትዘበዝበኝ ዕለት ዕለት እየመጣች ስለምትጨቀጭቀኝ ለምን አልፈርድላትም ብሎ ይህ ሰው